በአጭሩ ተራሮች እንጨቶችን እርስ በርስ እንደሚያያይዝ ምስማሮች ልንመስላቸው እንችላለን። ይህ የተራሮች ምድር ላይ እንደ ችካል አገልግሎት መስጠታቸው በሳይንሳዊ ጽሑፎች አይሶስታሲ በሚለው ቃል ተገልጿል። ከመሬት በታች ዘልቀው የገቡ የተራሮች ክፍሎች የፈጠሩት የዓለት ንብብሮች በስበት ሕግ ምክንያት የሚፈጥሩት ውጥረት ወይም ቴንሽን የመሬት ገጽ አጠቃላይ ሚዛኗን መጠበቅ እንድትችል አድርጓታል። ይህም በሳይንስ ጽሑፎች ውስጥ አይሶስታሲ በመባል ይታወቃል። ይህ አስደናቂ የሆነ የተራሮች ምስጢር በዘመናዊ ሳይንስ ሳይገለጽ ከምዕት ዓመታት በፊት አላህ ባወረደው ቁርአን ላይ መጠቀሱ የፈጣሪን የላቀ ጥበብ የሚገልጽ ነው። በምድር ውስጥ በእነሱ እንዳታረገርግ ጋራዎችን አደረግን። በሱረቱ ነምል ቁጥር 88 ላይ ያለው የቁርአን አንቀጽ ተራሮች የማይንቀሳቀሱና በአንድ ቦታ የረጉ እንደሚመስሉ ግን አለመሆናቸውና ዘውትር በእንቅስቃሴ ላይ እንደሆኑ ይነግረናል። ጋራዎችንም እርሷ እንደ ደመና አስተላለፍ የምታልፍ ስትሆን የቆመች ናት ብለህ የምታስባት ሆና ታያታለህ። የዚያን ነገሩን ሁሉ ያጠነከረውን የአላህን ጥበብ ተመልከት። እርሱ በምትዘሩት ሁሉ ውስጥ አዋቂ ነው። ይህ እንቅስቃሴ ተራሮች በራሳቸው ስለሚንቀሳቀሱ ሳይሆን ከሚገኙበት የመሬት የላይኛው ገጽ ጀምሮ እስከ 100 ኪሎ ሜትር ውፍረት ያለው የምድር ቅርፊት ጥቅጥቅ ባለው ማንትል ወይም ከመሬት እምብርት ጀምሮ ባለው ንብብር ላይ እንደ መንሳፈፍ ያለ በመሆኑ ነው። በሃያኛው ክፍለ ዘመን መጀመሪያ ላይ ነበር በታሪክ ለመጀመሪያ ጊዜ ጀርመናዊ ሳይንቲስት አልፍሬድ ዊግነር አሁን ተለያይተው የሚገኙት ደሴቶች በጠቅላላ ዓለማችን መጀመሪያ ስትፈጠር የተያያዙ እንደነበሩና በሂደት በእንቅስቃሴ የተነሳ እየተከፋፈሉ እየተለያዩና እየተበታተኑ እንደመጡ የጠቀሰው። የመልክዓ ምድር አጥኚዎችም ዊግነር ትክክል እንደሆነ የተረዱት ዊግነር ከሞተ ከ50 ዓመት በኋላ በ1980ዎቹ ነበር። በሃያኛው ክፍለ ዘመን መጀመሪያ በተደረገው የመልክዓ ምድር ጥናት ይህንን የመሬትን ወደ ታች እስከ 100 ኪሎ ሜትር ድረስ ውፍረት ያለው የምድር ቅርፊት እንቅስቃሴ እንደሚከተለው ገልጾታል። ከመሬት ገጽ ጀምሮ ወደ ታች 100 ኪሎ ሜትር ውፍረት ያለው ቅርፊት ወይንም ክረስት ፕሌትስ በሚባሉ ግዙፍ ዝርግ ክፍልፋዮች የተከፋፈለ ነው። 6 ዋና ዋና ግዙፍ ፕሌቶችና በርካታ ትንንሽ ፕሌቶች አሉ። ፕሌት ቴክቶኒክ የተባለው ንድፈ ሐሳብ እንደሚገልጸውም እነዚህ ፕሌቶች ይንቀሳቀሳሉ። በዚህም ምክንያት ከነሱ ጋር አህጉራትና የባህር ወለሎችም አብረው ይንቀሳቀሳሉ። አህጉራት በአመት ከ1 እስከ 5 ሳንቲሜትር እንደሚንቀሳቀሱ ተስተውሏል። የእነዚህ ፕሌቶች እንቅስቃሴ እየቀጠለ ሲሄድ በምድር መልክዓ ምድር ላይ ትንሽ ለውጥ ያመጣል። ለምሳሌ ያህል አትላንቲክ ውቅያኖስ በየዓመቱ ትንሽ እየሰፋ ይሄዳል። እዚህ ጋር አንድ በጣም ጠቃሚ የሆነና ሳይጠቀስ መታለፍ የሌለበት ነጥብ አለ። ፈጣሪ በቁርአን አንቀጽ የተራሮችን እንቅስቃሴ የመንሳፈፍ ወይም የመወሰድ ተግባር በማለት ጠቅሱታል። ዘመናዊ ተመራማሪዎችም ዛሬ ይህንን የአህጉራት እንቅስቃሴ መንሳፈፍ ወይም መወሰድ የሚለውን ቃል በመጠቀም ገልጸውታል። ይህ በቅርቡ የታወቀው ሳይንሳዊ እውነታ በቁርአን በዛን ጊዜ መጠቀሱ ቁርአን የፈጣሪ ቃል ስለመሆኑ እንዳንጠራጠር ያደርገናል። ብረት ቁርአን ውስጥ በግልጽ ከተጠቀሱት ንጥረ ነገሮች አንዱ ነው። በሱረቱል ሐዲድ አንቀጽ 25 ላይ እንዲህ ይላል፣ ብረትንም በውስጡ ብርቱ ኃይልና ለሰዎችም መጠቀሚያዎች ያሉበት ሲሆን አወረድ ነው። አወረድ ነው የሚለው ቃል በተለይ ለብረት መጠቀሱ ዘይቤያዊ ትርጉሙ ሲታይ
ለሰዎች ጥቅም እንዲሰጥ አደረግነው ማለትን እንደሚያመለክት ሊታሰብ ይችላል። በቀጥታ ትርጉሙ ስንወስደው ግን ብረትን ራሱን በአካል ከሰማይ አወረድነው የሚለውን ትርጉም ይሰጣል። ይህ ቀጥታ ትርጉሙ ሲታይ በውስጡ ትልቅ ሳይንሳዊ ተአምር እንደያዘ እንረዳለን። ምክንያቱም ዘመናዊ የጠፈር ተመራማሪዎች በዓለማችን ውስጥ የሚገኘው ብረት በጠቅላላ ከህዋ ውጪ ከሚገኙ ግዙፍ ኮከቦች የተገኘ እንደሆነ ስለገለጹ ነው። በዩኒቨርስ ውስጥ ያለው ከባድ ብረታ ብረቶች በጠቅላላው በትላልቅ ኮከቦች ማዕከላዊ ክፍል ወይም ኒውክለስ የተሰሩ ናቸው። የኛ ሶላር ሲስተም በራሱ ብረትን ለመስራት ወይም ለማምረት የሚያስችለው ተስማሚ መዋቅር የለውም። ብረት በብቸኝነት ሊሰራ የሚችለው ከፀሐይ በጣም በበላለጡና የሙቀት መጠናቸው ወደ 100 ሚሊዮኖች ዲግሪ በሚደርሱ ኮከቦች ውስጥ ነው። በእነዚህ ኮከቦች ውስጥ ያለው የብረት መጠን የተወሰነን መጠን ሲያልፍ ኮከቡ መሸከም ወይም መቋቋም ያቅተውና ኖቫ ወይም ሱፐርኖቫ የሚባለው ክስተት የተከማቸው ብረት ፈንድቶ ይበታተናል። እነዚህ በፍንዳታ ምክንያት የተበተኑት ብረቶች በህዋ ላይ የዋለሉ ይቆዩና የስበት ኃይል ያለው የሰማይ አካል ሲያጋጥማቸው ከሱ ጋር ተጣብቀው የሱ አካል ይሆናሉ። ይህ ሁሉ የሚያሳየው ልክ በአንቀጹ እንደተጠቀሰው ብረት በምድር ላይ የተፈጠረ አለመሆኑንና ከሚፈነዱት ኮከቦች በተወርዋሪ ኮከባት አማካኝነት ወደ ምድር እንደመጡ ነው። ይህ እውነታ ቁርአን በወረደበት በሰባተኛው ክፍለ ዘመን ሊታወቅ እንደማይችል ግልጽ ነው። ብረትንም በውስጡ ብርቱ ኃይልና ለሰዎችም መጠቀሚያዎች ያሉበት ሲሆን አወረድ ነው። በተጨማሪም ስለ ብረት በሚናገረው የሱረቱል ሐዲድ 25ኛው አንቀጽ ውስጥ ሁለት አስገራሚ ሂሳብ ነክ ሚስጥሮች አሉ። ሱረቱል ሐዲድ በቁርአን ውስጥ 57ኛው ምዕራፍ ነው። በአረብኛ ቋንቋ ተለዋጭ ቃሉ አብጀድ የሆነው አልሐዲድ የሚለው ቃል በቁጥር ሲገለጽ 57 ነው። ሐዲድ የሚለው ቃል ብቻ በቁጥር ሲገለጽ 26 ነው። የብረት አቶሚክ ነምበርም 26 ነው። ንፋስ ተወላላይ ደመናዎች ውሃ እንዲያዝሉ የማስቻል ባህሪ እንዳለውና በዚህም ባህሪ ምክንያት ዝናብ እንደሚፈጠር በሱረቱል ሂጅር አንቀጽ 22 ላይ ተገልጿል። ንፋሶችንም ደመናን ተሸካሚዎች አድርገን ላክን፣ ከሰማይም ዝናብን አወረድን አጠጣናችሁም። በዚህ አንቀጽ እንደተጠቀሰው ዝናብ እንዲፈጠር መንስኤ የሚሆነው ንፋስ እንደሆነ ተጠቅሷል። እስከ 20ኛው ክፍለ ዘመን መጀመሪያ ድረስ በዝናብና በንፋስ መካከል የሚታወቀው ግንኙነት ንፋስ ደመናዎችን እንደሚነዳ ወይም እንደሚያባርር ነው። ይሁን እንጂ ዘመናዊ የሜትሮሎጂ ግኝቶች ንፋስ በባህሪው ደመናዎች ውሃ እንዲቋጥሩና ዝናብ እንዲፈጠር በማድረጉ በኩል ያለውን ሚና አብራርቷል። የዚህ የንፋስ ተወላላጅ ባህሪ እንደሚከተለው ነው። በውቅያኖሶችና በባህሮች ላይኛው ወይ ውጫዊ ክፍል በውሃው መምታታትና እርስ በርስ መላተም ምክንያት ቁጥር የለሽ የአየር ፍንጥቅጣቂ አረፋዎች ይፈጠራሉ። እነዚህ ፍንጥቅጣቂዎች በሺዎች የሚቆጠሩ ቅንጣቶችን ይፈጥራሉ። እነዚህም የ1 ሚሊሜትር መቶኛ የሚያክል ዲያሜትር ወይም የክብ አጋማሽ መስመር ያላቸው ቅንጣቶች ከተፈጠሩ በኋላ ወደ አየር ይወረወራሉ። እነዚህ ኤሮሶል የተባሉት ቅንጣቶች ከመሬት ንፋስ ከሚያነሳው አቧራ ጋር ተቀላቅለው ወደ ላይኛው የከባቢ አየር ክፍል ይጓዛሉ። ቅንጣቶቹም በንፋስ ኃይል ከፍ ወዳለ ቦታ ከተጓዙ በኋላ ከእንፋሎት ጋር ይቀላቀሉና ወደ ውሃ ጠብታዎች ይቀየራሉ። እነዚህ ውሃ ጠብታዎችም መጀመሪያ ተሰብስበው ዳመና ከፈጠሩ በኋላ ወደ መሬት ወይም ምድር በዝናብ መልክ ይወርዳሉ።